እንዴት ናችሁ? ሰው በጣም ብዙ ሰዎች ላይ ነው የምትጠይቁኝ የነበራችሁት እንዴት ከሳሽ ካንዲ እንዴት ከሳሽ የምትሉኝ ማለት ነው። ሰው ኖት ምናምን ይዤ ስላልሆነ የምመጣው እዚህ ኖት ይዤ ምናምን ካልኩ ስለምቆይ ፖስትፖንድ ስለማድረግ ፕሮካስቲኔት ስለማድረግ እንዲሁ እንደመጣልኝ ነው የምነግራችሁ። ሰው እንዴት ከሳው አንደኛ እኔ የማስበው ከወለድኩ በኋላ እንዴት እንደከሳው ሳስበው ማለት ነው ጄኔቲክ ይመስለኛል። ኦኬ ኢትስ ጄኔቲክ። ይሄ ጀነራሊ ላይክ በእናቴ በኩል ቤተሰቦች ማለት ነው እናቴም ማክስቶቼም ምናምን ግን ሳይደላቸው ቀርቶ እንዳይሆን እነሱ የከሱት ግን ላይክ ሜንሊ ጄኔቲክ ነው። ኦኬ በቀላሉ ወፍሮ በቀላሉ ሰውነታቸው ተመግበው የሚያመሰግን ሰውነት አለ። የኔ እንደዛ አይነት አይደለም። አስተኝ አንደኛ ትልቁ ምንም መዋሸትም መደባበቅም ማግበስበስም አያስፈልግም። ኢትስ ጀስት ጄኔቲክ። ሁለተኛ ምን ይመስላችኋል? ኢት ኢዝ ቢካዝ እኔ ትልቅ የምግብ አፒታይት የለኝም ባይ ዘ ወይ በተፈጥሮ ማለት ነው። ይሄ ዝም ብዬ እበላለሁ አልፎ አልፎ የሆነ ቀመስ ምናምን አደርጋለሁ እንጂ በባላ ራሱ ትንሽ ነው የምበላው። ይሄ ትልቅ በደንብ አድርጎ የመብላት አፒታይት የለኝም። እሱ ይመስለኛል በደንብ ስበላ እኮ ጨምራለሁ፣ ግን በደንብ ስለማልበላ ስራዬ ብዬ ምናምን እንትን ስለማልል ይህንንም ያንንም ያልኩ ስለማልበላ ለመቀነስ እንትን ብሎኛል፣ ለመቀነስ ረድቶኛል ከወለድኩ በኋላ ማለት ነው። and then the other thing ደግሞ ቀንሼ በደንብ ቀንሼ ሳይሆን ማለት ነው እኔ መጀመሪያ የምታውቁኝ እናንተ ስንት ኪሎ ሆኜ ነው? 47 ኪሎ 48 ኪሎ ምናምን ሆኜ ቀጭን ሆኜ ነው። አሁን ስንት ኪሎ ነው ይመስላችሁ? 58 ኪሎ ሞላ ስላልኩባችሁ ነው እንጂ ቅንሻ አይደለም። አይ ቲንክ 58 57 ኪሎ ምናምን እሆናለሁ። አሁን ከመውለዴ ልክ ልወልድ 66 ኪሎ ነበርኩኝ። ከወለድኩ በኋላ ወደ 62 ኪሎ ነው ምናምን የገባሁት። 62 60 ሳምቲንግ እንደዛ አካባቢ ነበር የገባሁት። ሰው ሞላ ስላልኩ ነው እንጂ ስቲል ለኔ ኪሎ አለኝ። ኦኬ ለኔ I still have a lot of kilos መጀመሪያ እንደነበርኩበት ማለት ነው። ፋክትስ ኦኬ look at this so ያ ኪሎ ጨምራለሁ ሰውነት ሞላ ስላደረኩኝ ነው። the other thing is ሳስበው ስኳር በጣም ብዙ አልጠቀምም። in a sense like ስኳር እንዲህ ሳይሆን ጣፋጭ ነገሮች አላዘወትርም። I know my name Candy Sweet ነው ስሜ፣ ግን that doesn't mean ስኳር ወዳጅ ምናምን ነኝ ማለት አይደለም። it's just ይሄ ኬክ ቾኮሌት ምናምን ብዙ ጣፋጭ ነገሮች ትንሽ ለመቀመሱ ቀምሳለሁ እንጂ ፍቅሩ የለኝም። በደንብ ብዙ አልበላም። ለዛ ይመስለኛል በቀላሉ ሰውነቴ ለመቀነስ የረዳኝ እንትን ብዙም ያልተቸገርኩት። ደግሞ ለመቀነስ ስላችሁ ብዙም አልቀነስኩም። ኦኬ ቲንክ አባውት ኢት ልወልድ ስል 66 ከነበርኩኝ ልክ እንደወለድኩኝ 61 ነው 62 አካባቢ ኪሎ ከነበርኩኝ ጀስት የእንትኑ ነው የሸርቶሃው ልጁ ፕላሴንታው ወጣ፣ የቀረው የፕሬግናንሲ ኬጂ ወደ 61 62 ከሆነ ከዛ በኋላ ስንት ኪሎ ነቀነሽ ያለው 6 ወሬ ነው። so basically 50 59 60 oh wow about 5 ኪሎ ይሆናል እናንተ የቀነስኩት። ግን still ያው I do like this kg though. Okay this is very good. ልብስም ይሆነኛል፣ ተመችቶኛል ይሄ ኬጂ። እንደውም እንዳልከሳ እንዳልቀነስ ፈራለሁ because ለዚህ እንዳልከሳ ብዬ ልብላ ብልም የተለየ እንደዚህ አድርጌ መበላ አይነት ሰው አይደለሁም። ብቻ እንደዛ ይመስለኛል። ምግባችሁ ደግሞ ማወቅ አለባችሁ። ኦኬ you have to know what kind of food you're eating, what kind of food ነው የሚያወፍራችሁ፣ ምን አይነት ምግብ ነው የሚያስቀንሳችሁ፣ ምን አይነት እንትን ነው። ውሃ ጠጡ። ውሃ እኔ ኤቭሪዌር እኔ ብያቸዋለሁ። ይኸው እንደተከፈተ ነው ኮዴ። I don't drink a lot of water. I do drink በዚህ 3-4 ጠጣ ነው ሞላው በቃ ውሃ። do drink ውሃ እንደዚህ ይጠቅማል ምናምን ይባላል ለሰውነታችን። ሌላ ምን ይኖራል? let me think so revision መጀመሪያ ጄኔቲክ ነው። ኦኬ መጀመሪያ ጄኔቲክ ነው ብያቸዋለሁ። በቤተሰብ በእናቴ በኩል ብዙም እንትን ወፋፍራም ሰው የለም። እሱ ይመስለኛል። ሁለተኛ እንትን ነው he's fine ያረፋ። ሁለተኛ ምን ነበር ያልካችሁ?
Hold on. First is genetic, and then the second is that እኔ ቀንሼ በደንብ ቀንሼ ሳይሆን ብዙ ቀንሼ ሳይሆን ሰውነቴ ሞላ ብሎ ብዙም ኪሎ የጨመርኩ አልመስልም። ለኪሎዬ ላለሁበት ኪሎ ነው። the other thing ስኳር ብዙ አልወስድም። ስኳር ጣፋጭ ምናምን ነገሮች ብዙ አልወስድም። and then the other thing በጣም ብዙም የምግብ አፒታይት በጣም ያላችሁ አይላችሁ ምግብ የሚያዝናናቸው በስትረስ በሰዓት ምግብ በመበላ ምናምን ሰው አይደለሁም። እንደውም ይልቁንስ እቀጣለሁ። አንዳንዴ ምሳዬን እረሳለሁ። አንዳንዴ እራቴን ችላ ብዬ አድራለሁ። እንደውም ስለማጠባ አሁን ማለት ነው ብሬስት ፊድ ስለማድረግ ስራዬ ብዬ ለመብላት ሞክራለሁ። አሁን ስንት ሰዓት ሆኗል? did I even eat my lunch? 11 ሰዓት ሊሆን ነው። did I even eat my lunch? my god ጠቅልዬ እራቴን እበላለሁ። this is me እንደውም ስራዬ ብዬ ለመብላት የሞከርኩ ያለሁት is just because breast feed ስለማድረግ ወተት እንዳያንስበት ምናምን ያልኩ ነው ማለት ነው። ይሄን ያክል ብዙ እንትን የለኝም ለምግብ I eat just because I have to. Sometimes I eat because I enjoy food. አልፎ አልፎ ከስንት አንዴ the other things ምን ነበር ያልኳችሁ? ውሃ ጠጥ yes please drink some water። ጥሩ ነው ውሃ መጠጣት ለሰው ልጅ ለአጠቃላይ ነገር ይጠቅማል። ለሰውነታችንም፣ ለውስጣችን፣ ለፊታችን፣ ለፀጉራችን ፀጉሬ አይደለም እርግጥ ግን ይጠቅማል ነው እና ኪሎ ለመቀነስም ይጠቅማል ይላሉ ሌሎች። ኤክሰርሳይዝ ላይት ኤክሰርሳይዝ ማድረግ ቢንግ አክቲቭ ኦኬ። አሁን ራይት ናው ይሄን ቪዲዮ ሪኮርድ ሳደርገው እንድቀንስ ልክ የፕሬግነንሲ ኪሎ የነበረኝ 5 ኪሎ ይሆናል አጠቃላይ የቀነስኩት ብያቸዋለሁ። እሱ እንድቀንስ የረዳኝ ምን መሰለችሁ? ሰራተኛ መውጣቷ ወጡ ነው ሀው ዴር አረብ ሀገር በረው ሄዱና ምናምን ተራ በተራ ሰው 2 ወር ኦልሞስት 3 ወር ሰራተኛ ወር አጋዥ የለኝም። ሰው what I do you cook you clean you run around with the kids so እሱ መሰለኝ አንድ የተወሰነ ኪሎ እንድቀንስ ያደረገኝ። ከዛ እስከ ሄዱ ድረስ አይወስ 61 ምናምን ነበርኩኝ እስክትወጣ ድረስ ሰራተኛ አሁን 57 ነው። ጠቀሙኝ ማለት ነው። ብቻ ደስ ይሄን ይመስላል። ለዚህ ነው ከአንድ የቀነሰችው እንደዚህ ነው የቀነስኩት። እናንተ እንዴት ኬጂ እንደምትቀንሱ ከእርግዝና በኋላ ፕሊዝ let me know in the comment section. Don't forget to subscribe and like the video. Bye. See you next time. ተዘጋጅቼ መስራት እስክጀምር ድረስ እንደዚህ ነው የምሰራው።